ልትሰማለህ? እኔ ሆኜ ነውሽ በውሃ ያለፍኩ። ከዚህ በኋላ ግን አሲድ ነው የምረጭብህ። አሲድ? አዎ አሲድ እኔን ላይ አንቺ እኮ አታረጊውም አይባልም ታረጊዋለሽ። የኔ ፍቅር እኔ በጣም ነው የምወድህ የእውነት እኔ አንተን ማጣት አልፈልግም። ቤዛዬ የቱ ነሽ ነው? የማያን ድምጽ ነው የሰማሁት። እንዴት መጣች አለች? ምን አውቃለሁ? ሸኝቻት ነው የመጣሁት አላልክም እንዴ? ምን አውቃለሁ ታዲያ እንዴ? ምን አውቃለሁ? አሁን ክፍል መሄድ አለብኝ። እሺ ወይኔ ልቅደማት። ቤዚ ምን ነው ስጠራሽ አትሰሚኝም እንዴ? አሁን እኮ ነው ተኝቼ አልሰማሁሽም ነበር። አዎ ሄለን እኮ መንገድ ላይ ሆኜ ደውላልኝ ቤዛን ይዘሻት ነይ ብላኝ ነበር። ደግሞ ስልክሽን አይሰራም። አዎ ልክ ነሽ። ስልኬ እኮ ባትሪ ዘግቶብኝ ነው። ግን ነገ ፈተና ስለሆንኩ እያጠናሁ ነው። እንዴ መሄድማ አለብሽ። አክብራሽ ጠርታሽ መቅረት በጣም ነውር ነው። ግን እኮ እህቴ ፈተናው ምንም አላነበብኩም። ገና አሁን ላነብ ነው። ስትመለሽ ታነቢዋለሽ። ዳኒም አልሄድም ብሎ አንቺ ከቀረሽ ሄለንም ታዝናለች። እሺ በቃ ጎበዝ የኔ ቆንጆ። እንዲህ ስትይ ነው የሚያምርብሽ። በይ ቶሎ ልበሽና ነይ። ዳኒ ሄደ እንዴ? ዳኒ እንጃ አላየሁትም፣ ግን ክፍሉ ነበር መሰለኝ። እሺ በቃ ቀይረሽ ነይ። እሺ ለምን እህቴ ለምን? እኔ ምን በድዬሽ ነው? ወይኔ ማያ ጉድ ተሰራ። ኦ የኔ ፍቅር መጣችሁ? የኔ ጣፋጭ እንዴት ነሽ? አለሁልሽ። ቁጭ በይ። እሺ እና ውሎ እንዴት ነበረ? ሄለን አልደበራትም አይደለ? በመቅረቴ አሪፍ ነበር፣ አልደበራትም። ግን ለምን አልመጣህም ብላ ጠይቃኝ ነበር። እና እንደዚህ አትይልኝም ነበር? እንዴት? በምድር ላይ መተኪያ የሌለኝን እንደ አይኔ ብሌን የማያትን ውዷን ሚስቴን ልኬያለሁ ብሏል አትይልኝም? እሱንማ ብዬልሃለሁ የኔ ፍቅር። ከማንም ከምንም በላይ አፈቅርሃለሁ። ካንተ ውጪ ህይወት የለኝም። እኔም የኔ ፍቅር አፈቅርሻለሁ፣ ከራሴ በላይ እወድሻለሁ። በቃ ልብሴን ልቀይርና እራት ላዘጋጅልህ። እኛ እዛው በልተናል። እኔ ራብሽኝ አንቺ ነሽ እንጂ እራት አልፈልግም። ታዲያ እኔማ አለሁልህ። ልብሴን ቀይሬ እጠብቅሃለሁ። እሺ እኔ ቆንጆ፣ እኔም እመጣለሁ። ማያ ምን አለችሽ? በቅድሙ ነገር ጠረጠረችን እንዴ? አረ ጭራሽ አልጠረጠረችም። እህቴ እኮ ጅላት እንደዚህ ነገር አይገባትም። ከዚህ በኋላ ግን መጠንቀቅ አለብን። እኔ እንደዚህ አይነት መዝረክረክ አልፈልግም። እባክህ እኔን ፍቅር ተረዳኝ። በቃ ከዚህ ሁሉ ነገር ለምን አብረን መኖር አንጀምርም? ይሄ ነገር እንደማይሆን እኮ 10 እነግርሻለሁ። እኔ ሀሳቤን አልቀይርም። እሺ እኔስ እንደ ቃል ትጠቀምብኝ ነው? በቃ ቤዚ፣ እኔ ልጠቀምብሽ በፍጹም አልፈልግም።
ደግሞ እኔን ክፉ አድርገሽ አትይኝ። መጀመሪያውም እኮ ሳይጀመር ጀምሮ ነግሬሽ ነበር አይደል እንዴ? አዎ አስታውሳለሁ። እዚህ ነገር ውስጥ የከተትኩ እኔ ነኝ። ግን በቃ እፈቅርሃለሁ። ምን ማድረግ እችላለሁ? ከዚህ ነገር ውስጥ የምትወጪበትን መንገድ እንፈልጋለን። እስከዛ ግን ማያ ምንም ነገር ማወቅ የለባትም። እሺ ቃል ግቢልኝ። ቃል እገባልሃለሁ። የኔ ውድ የአራዳ ልጅ እኮ ነሽ። እንደዚህ ነው የሚባለው። እና ለዚህ ደስታ ከኔ ያልሳም መጠርጠርስ ነስኪ ጓደኛዬ ጉድ ሁኜ ይልሻለሁ። ምን እንደማደርግ አላውቅም። ሊያዛቸው እንዴ? ደግሞ በይዛቸው እንኳን ባሌና እህቴን አጣቸዋለሁ። ምንም መፍትሄ የለኝም። እባክሽ እስቲ የሆነ ነገር ምከሪኝ። አዎ ትዳሬን እፈልገዋለሁ። ታዲያ ትዳሬን ለመመለስ ምን ላድርግ? እሺ ምንም እንዳላወቀ ላስመስል? እኔ እንደዛ ማድረግ አልችልም። እሺ ለትዳሬ ስል አደርገዋለሁ። ዝም ብዬ ባሌን አስመልሳለሁ። እሺ በቃ ነገ ደውልሻለሁ። የሆነ ሰው እየመጣ ነው መሰለኝ። እሺ የኔ ፍቅር ማሪ ነይ እስኪ። የኔ ውድ ወይ የኔ ውድ የኔ ቆንጆ ደግሞ እኮ ቢዝነሱን ለመጀመር ተነጋግረናል። አረ በጣም ደስ ይላል። ዋናው መስማማታችሁ ነው። አዎ ዋናው እሱ ነው። ግን ቢዝነሱን ለመጀመር ትንሽ ገንዘብ ያስፈልገኛል። ያንተ ክንድ ሲያቅፈኝ ድሮ ይለሰልሰኝ ነበር። አሁን ግን አባ ጨጓራ ያቀፈኝ ያህል ይኮሰኩሰኛል። ማሪ ምን ነው ዝም አልሽኝ? ገንዘብ የለሽም እንዴ? ምን አልከኝ? ሀሳቤ ሌላ ቦታ ሆኖ እኮ ነው። ይቅርታ። አይ ችግር የለውም። እኔማ ለቢዝነሱ ማስጀመሪያ የሚሆን ገንዘብ ካለሽ ብዬ ነው። ችግር የለውም ሰጥሃለሁ። ደግሞ ላንተ ያልሆነ የኔ ውድ ባል አፈቅርሻለሁ። 1000 ዓመት ኖሪልኝ። 1000 ዓመት አፈቅርሻለሁ። ቆይ ግን አንቺ ባትኖሪልኝ ምን ይወጣኝ ነበር? የኔ ፍቅር አፈቅርሻለሁ። 1000 ዓመት ኖሪልኝ። 1000 ዓመት አፈቅርሻለሁ። የኔ ጣፋጭ በቃ በኋላ ስራ ስለምወጣ ትንሽ ናፕ እናድርግ። እሺ እንተኛ። እሺ ለምን ታስመስላለህ? ለምን እንደምታፈቅረኝ ትሆናለህ? ግን መጀመሪያ ታፈቅረኝ ነበር? የእውነት ትወደኝ ነበር? ዳኒ 3 ዓመት ሙሉ ኪሳራ ነበር ማለት ነው? 3 ዓመት ሙሉ ያላነበብኩትን መጽሐፍ እንደምሸከም ደክም ያለው ዛሬ ያ መጽሐፍ በሌላ ሰው እጅ በገዛ እህቴ ሊነበብ ነው። እኔ ግን ሽፋኑን ብቻ እያየሁ እኖራለሁ። ዳንስ እንታየው። ቤዚ ተነሽ እንጂ ማያ እኮ ውስጥ አለች። ቤት ነች። ለነሳም ትኑራ። እንደውም ባሏ እንዳፈቀርኩ ታውቃ። በቃ በይ ስርዓት ይኖርሽ። እሺ ምን አበዛሽ? አሁንስ ተነሽ እርዛ። ምንም አለበዛውም። እንደውም አልነሳም። እስኪ ምን እንደሚመጣ እናያለን። ቆይ አንቺ ትናንትና ቃል ገብተሽልኛል ነበር እንዴ? ከመቼው ሀሳብሽን ቀየርሽ ነው ወይስ ከኔ ጋር እየተጋባሽ ነው? እሺ ፍቅር በቃ ተፈሳጭ። አንቺ ልጅ ግን ለምን ስርዓት አይኖርሽም? ለምን የማይሆን ነገር ታረጊኛለሽ? ምን አደረኩ ደግሞ? ምን አረኩ ስትይ አታፍሪም? እንዴት እያደረገሽ ነበር? ማሬ ምን ነው? ምን ተፈጥሮ ነው? አትያትም እንዴ እህትሽን? ጭራሽ እኮ ባለትዳር አልመስላትም። አይን አወጣች እኮ። ቤዛ ምን እያደረግሽ ነው? ለምንድን ነው የምታስቸግሪው? እስኪ ተመልከች አንቺ ራስሽ ባይነሽ ተመልከች ያደረገችውን ልብስ። ደግሞ አጠገቤ መታ የምትሆነው ነገር እንዴ! ስንት ነገር አለ። ማያ እኮ ቤዛ ባሌ ፊት ለፊት ለምንድን ነው ኖር ነገር የምታደርጊው? ለምን? እኔ እኮ ባለትዳር ነኝ። ሊያውም ደግሞ ሚስቴን ማፈቅራት።
ለምንድነው ሌላ ነገር እንዳስብ የምታደርጊኝ? ዳኒ እንደዚህ ልትናገረኝ አትችልም። ዝም በይ። ደግሞ አፍሽን ሞልተሽ ትናገራለሽ። አሁን ከዚህ ሂጂ። ማሬ ይቅርታ። እኔ እኮ ሁሉም ነገር ስለበዛብኝ ነው እንደዚህ ተናገርኳት። ይገባኛል የኔ ፍቅር ይገባኛል። እኔ ይሄ ነገር ከዚህ ቤት የሚቀጥል ከሆነ እዚህ ቤት መኖር አልፈልግም። ማለት እዚህ መኖር አልፈልግም ስትል የቤዛ ነገር የሆነ መፍትሄ ካልሰጠው እኔና አንቺ ፍቺ ለማድረግ እንገደዳለን። እንዴ ለምን የኔ ፍቅር ለምን አትፈልግም? ሁሉንም ነገር እናስተካክለዋለን። ማሪ እኔ በዚህ ልጅ ምክንያት የሆነ ስህተት ሰርቼ ራሴን ከማጣ በፍቅር እንደዚሁ እንዳለን ብንለያይ ይሻለኛል። አይዞ አውቃለሁ አንተ ታማኝ ነህ። ምንም ነገር አይፈጠርም። ካሁኑኑ አስተካክለዋለሁ። እሷ ከዚህ ቤት ካልወጣች ምንም የሚስተካከል አይመስለኝም። ከዚህ አስወጥቻት የት ትኖራለች? ከኔ ውጭ እኮ ማንም የላትም። ስለዚህ መፍትሄው እኔ ከዚህ ቤት መውጣት ነው? እንደሱማ አይሆንም። በቃ ለሷ ቤት እንከራይላታለን። ከዛ የሚያስፈልጋትን ሁሉ እዛው እናሟላላታለን። ለማንኛውም ተረጋጋ። ሁሉንም ነገር ይስተካከላል። እሺ እኔ ፍቅር። አቤት ማስመሰሉን ስትችልበት። በጣም ጎበዝ ተዋናይ ነህ። አንድ ጥሩ ሀሳብ አምጥተሃል። ቤዛን ከዚህ ማስወጣት። ከዛ ትዳሬ እንደፈለግኩ ይዘዋለሁ። ግን ደግሞ የቤዛ መውጣት ለመገናኘት እንዲመቻችሁ ቢሆንስ? የሆነ ሴራማ አስባችኋል። ቤዛ ለምንድን ነው ስርዓት የማይኖርሽ? ቆይ እኔ ምን ሳረጋየሽኝ? ለምንድን ነው ግን እኔ ሁሌ እንደ ጥፋተኛ የምታይኝ? እንደ ጥፋተኛ ማይሽ እያጠፋሽ ስለሆነ እኮ ነው። ለምንድን ነው ዳኒ ፊት እንደዚህ አይነት ልብስ ለብሰሽ የምትወጪው? ወንድ እኮ ነው። የፈለኩትን ብለብስ እሱ ምን አገባው? ደግሞ የፈለኩትን ነው እሺ የምለብሰው። እንደዛ ከሆነ መልስሽ የሆነ መፍትሄ መኖር አለበት። የምን መፍትሄ? እኔ ባንቺ የተነሳ ትዳሬን መበተን አልፈልግም። ላንቺ የሆነ ቤት እፈልጋለሁ። ማለት እኔ ከዚህ ልወጣ ነው? አማራጭ የለኝም። የሚያስፈልግሽ ነገር እዛ ሆኖ ይሟላልሻል። ይሄ ቤት እኮ የኔም ነው እሺ። ማንም ሊያስወጣኝ አይችልም። አዎ ያንቺም ነው። ጸባይሽን አሳምረሽ መኖር ከቻልሽ ማንም አይከለክልሽም። አይሆንም ካልሽ ላስወጣሽ እገደዳለሁ። እንደውም እወጣላችኋለሁ። ሁሌ በነገር እየተወጋው ከምኖር በወጣላችሁ ነው የሚሻላችሁ። ለማንኛውም ተረጋግተሽ አስቢበት። እስከዛው ቤቱን እፈልግልሻለሁ። አንቺ በጣም ጨካኝ እህት ነሽ። ለወንድ ብለሽ እኔ እህትሽን አውላላ ሜዳ ላይ ልጥይ ነው። አንቺ ነሽ እንጂ እህቴ ለወንድ ብለሽ የኔን ልብ የሰበርሽው። እኔማ ላንቺ አሁንም አልጨከንኩም። አየሽ መልስ የለሽም። ትሰሚኛለሽ? አይንሽን ማየት አልፈልግም። ውጪልኝ ከዚህ ክፍል። እንደው አንቺን ብሎ እህት ውጪልኝ። ዝም ብዬማ ከዚህ ቤት አልወጣም። ቤዛ ማን እንደሆነች አሳያችኋለሁ ሁልሽንም። ሄሎ በይ፣ እንዴት ነህ? አለሁልህ። ሰላም ነው? ስማኝ ማይኔ ፍቅር፣ እስቲ የሆነ ነገር ላስቸግርህ። አንድ ነገር አድርግልኝ። አይ ያን ያህል ከባድ ነገር አይደለም። ማለት ትንሽ ከባድ ነው፣ ግን ያው ላንተ ምንም በጣም ትንሽ ነገር ነው። እሺ እንዴ ደስ ይለኛል። እሺ ደውልልሃለሁ በቃ። እስኪ እናያለን ዳኒ ማን እንደሚመርጥ፣ ወይ እኔን ወይ እሷን። አለበለዚያ ሁለታችንን የማያገኝም ማለት ነው።
የኔ ማር ምን ሆነሽ ነው? ምን ተፈጥሮ ነው? ለምን እንደምታለቅሽው? ቤዛን ማታ እንደዛ ስናገራት ታሳዘነችኝ። አንዷን እህቴን አስከፋዋት። የኔ ማር ለእኔ ብለሽ እንደምታደርገው አውቃለሁ፣ ግን እመኚኝ፣ እርግጠኛ ሆኜ አትጸጸችበትም። እሱማ አዎ ልክ ነህ፣ ግን አሁን በጣም እየፈራው ነው። ምንድን ነው የሚያስፈራሽ የኔ ፍቅር? የማጣህ እየመሰለኝ ነው። የኔ ማር አታጭኝም፣ መቼም አታጭኝም። እኔን ድንገት እኔ መውለድ ስለማልችል አንተን የኔ ፍቅር እኔ መቼም ባንቺ አልከፋም። ይሄ እኮ ፈጣሪ ያመጣው ነገር ነው፣ አንቺ ያመጣሽው ነገር አይደለም። ለምንድን ነው ቆይ መልአክ የምትሆነኝ? ለምን ቁርጤን ነግረኸኝ አትተወኝም? ለምን ከዚህ በላይ ትጎዳኛለህ? የኔ ቆንጆ እባክሽ ፈጣሪ በፈቀደ ጊዜ አንድ ቀን እና አንቺ ልጅ ይኖረናል። ስለዚህ እንደዚህ እየተናገርሽ ልቤን አታድሚው። የኔ ፍቅር አንተን የመሰለ ባል ፈጣሪ ስለሰጠኝ አመሰግነዋለሁ። አንተ ከሁሉም ትለያለህ። አፈቅርሃለሁ። እኔም ፈጣሪ አንቺን የመሰለች ሚስት ስለሰጠኝ አመሰግነዋለሁ። አፈቅርሻለሁ። ደግሞ ከዚህ በኋላ ቤዛ አታስቸግርህም። ከዚህ እንድትወጣ ነግሬያታለሁ። በጣም ጥሩ ነው ያደረግሽው። በይ አሁን ይህንን እንባሽን ጠራርጊ። ደስተኛ ሆነሽ ነው ማየት የምፈልገው። እሺ የኔ አባት። የኔ ውድ በቃ ልብሴን ቀይሬ ለወጣ ስል ነው አንቺን አገኘሁሽ። ልጁ እየጠበቀኝ ነው። እሺ ይቅርታ የኔ ውድ አስረፈድኩብህ። ችግር የለውም የኔ ጣፋጭ። አንቺ መቼም አታስረፍጂኝ። አዎ አሞኛል። ምን አገባሽ? የኔ መታመም ግድ ይሰጥሻል? ለምንድን ነው ግድ የማይሰጠኝ? እህቴ እኮ ነሽ። ኧረ እባክሽ እህትሽ ነኝ። እህትሽማ በሆን እንደዛ አታደርጊም ነበር። እሺ አንቺ አስመሳይ። እኔ እያስመሰልኩ አይደለም። አሁን ሁሉንም ነገር ተይውና ወደ ሐኪም ቤት እንሂድ። እኔ አልሄድም፣ ይተወኛል ወይ ደግሞ ገድሎ ይገላግለኛል። በስመ አብ። ኧረ ጥሩ ነገር አስቢ። ሐኪም ቤት እንሂድ ማለት እንደዚህ ያስብላል? እባክሽን ተይኝ። ቤቱን ካገኘሽልን ከዚህ ቤት መውጣት ነው የምፈልገው። እንዴ እንደዚህ ታመሽማ መሄድ አትችይም። አሁን ተይኝ። ብቻዬን ነው መሆን የምፈልገው። ዞር በይልኝ። ሄሉዬ ምን እንደማደርግ ግራ ገብቶኛል። አዎ ከቤት ለመውጣት ተስማምታ ነበር፣ ግን አሁን ታመምኩኝ አለችኝ። ላናግራት ሞክሬ ነበር፣ ግን የምትመልስልኝ ምላሽ አንጀት የሚበጥስ ነው። እስኪ ዳኒ ይምጣና አናግረዋለሁ። ወይ ለትንሽ ጊዜ እሱን ይዤው ከዚህ መሰወር ነው። እስኪ ሞክራለሁ። እሺ እደውልልሻለሁ። እሺ የኔ ውድ እንዴት አመሽሽልኝ? ደህና ነኝ አለሽ? አለሁ። ምን ነው አኩርፈሻል? ከማን ጋር ነበር ስልክ ስታወሪ ነበረው? ከሄለን ጋር ነበር። ስለ ቤዛ እያወራኋት ነበር። ታዲያ ይሄ ምን ያስከፋል? እባክህ ሌላ ነገር ተፈጥሯል። ምን ተፈጠረ? ቤዛ ታማለች። እንደዛ ሆና ደግሞ ከቤት ማስወጣት በጣም ከባድ ነው። እንዴ ቆይ ምን ሆና ነው? እኔ አላውቅም፣
ዝም ብሎ ወደ ላይ ይላታል። ልታናገረኝም ፍቃደኛ አይደለችም። እና ሐኪም ቤት ወይም ክሊኒክ ምናምን አልሄደችም። ነይ እንሂድ ብላት እንኳን ጭራሽ ፍቃደኛ አይደለችም። አይኔንም ማየት አትፈልግም። ቆይ እና ሁኔት ነው ያለችው? ክፍሏን ቆልፋ ነው ያለችው። በቃ አንቺ ተረጋጊ። ባይሆን እኔ አናግራታለሁ። አንተማ እንዴት ታናግራታለህ? ይሄ ሁላ ምክንያት የመጣው እንዴት እንደሆነ ረሳው? አይ አልረሳሁትም። ያው እኔ ጸባዩን ስለማውቀው እስኪ ተረጋግቼ ላውራት። እሺ እሺ ሞክር። አትጨነቂ። ማያ በእናትሽ ተኝቻለሁ። ምንድን ነው? አትሰማም እንዴ? ተኝቻለሁ እያልኩሽ። ምን ፈለክ? እኔን ከዚህ ለማባረር ብለክ ሴራህን ሰራህ አይደል? አረ ተረጋጊ እንጂ። እኔ እኮ ቤዛ እንዳትነቃ ነው ሁሉንም ነገር ሳረግ ነበር። ተረጋጊ። እሷ በሰዓቱ ብታገኝ ኖሮ ምን ሊፈጠር እንደሚችል አስበሽው? እንደዚህ አርግ ከምታዋርደኝ አውቀ ቢሆን ይሻለኝ ነበር። እሺ ቆይ ምን ሆነሽ ነው ያመመሽ? ዳኒ አንድ ነገር ተፈጥሯል። ምን ተፈጠረ? ዳኒ እያሰብኩት ልትይኝ እንዳይ አወርብሻለሁ። ምን